ከሰማችሁት ነገር ተጠንቀቁ። መወሰድ ስላለ መሪ አጣ መርከብ የሚመጣ ነፋስ ሁሉ የሚገፋው የሚመጣ ማዕበል ሁሉ ወደ ፈለገው የሚወስደው አይነት ነው ስዕሉ። ይሄንን ሲጽፍ ለቀን እንዳንነዳ ወይንም እንዳትወሰዱ ለሰማችሁት ነገር አብልጣችሁ ልትጠነቀቁ ይገባል። ጠብቁ። የተዘራው የወንጌል ዘር የሚዘረፍበት እድል አለው። በሌላ ነገር በስተት አሰራሮች በስተት ትምህርቶች ሊተካካ ይችላል። ሪሊጂየስ በሆኑ ሪቹዋልስ ሃይማኖታዊ በሆኑ ስርዓቶች ወንጌል ሊተካካ ይችላል። ከየትኛውም ነገር በላይ በጣም ከባድ ነገር ሃይማኖታዊ የሆነ ነገር ከባድ ነው። ጌታ ኢየሱስ ክርስቶስ የአባቱን ፈቃድ የፈጸመበት መንገድና በመላእክ መካከለኛነት ሙሴ ሕጉን የተቀበለበት መንገድ በጣም የተራራቀ ነው። እጅግ የከበረ የሚመስለው ኢየሱስ እኛ ጋር ያቀረበበት ሳይሆን መልአኩ ለሙሴ የሰጠበት ነው። ምክንያቱም ጌታ ኢየሱስ ክርስቶስ የዘላለም መዳንን ወደኛ ያቀረበው እርቃኑን መስቀል ላይ ተሰቅሎ ነው። መልአኩ ግን ለሙሴ ሕጉን የሰጠው ተራራ እያንቀጠቀጠ ድንጋይ እየሰነጠቀ ነው። ማንም ተራራ ቢነካ ይገደላል እያለ ነው። ስለዚህ ጎተታቸው። ወንጌል ሰምታችኋል ይላቸው። አዎ። በክርስቶስ ኢየሱስ አምናችኋል። አዎ። እንግዲያው ከዚህ ፈቀቅ እንዳትሉ። ወንጌል ከልብ ተወሰደ ማለት መሪ ተሰበረ ማለት ነው። ስለዚህ የመጣው የሄደው ሁሉ ይገፋል፣ ይጎትታል፣ ወደ ፈለገበት ሊያደርሳቸው ይችላል። የዘላለም ጉዳያቸውን ሊወስንባቸው ይችላል። ኢየሱስን በምንም አይነት መንገድ ልትተካው ከሞከርክ ማለት ሪፕሌስመንት አላ ሁሌ የተሰቀለው ክርስቶስን አይ ፈቀቅ አርገን መስቀል አልባ የኢየሱስ ክርስቶስ የተሰቀለበት ያ ስራ ኢየሱስ መስቀል ላይ ሞቶ ያደረገው የሌለው ህይወት እንዳትወሰዱ ተጠንቀቁ። የሚበልጣቸው መጥቷል። በሚበልጣቸው በኩል እግዚአብሔር የመጨረሻ መልእክቱን አምጥቷል ነው። ብሉይ ኪዳን is good፣ አዲስ ኪዳን is best። በእነሱ በኩል የመጣው መልእክት እንዲህ ጽኑ ከሆነና እሱን አለመታዘዝና መተላለፍ ተገቢ ቅጣት ካስገኘ እኛስ እንዲህ ያለውን ታላቅ ድነት ቸል ብንል በክርስቶስ ኢየሱስ በኩል ወደ ሰው ልጆች እግዚአብሔር ያቀረበውን ታላቅ ድነት ቸል ብንል ያ በጣም ብለርድ እያደረገ ድብዝዝ ብሎ በመላእክት መካከለኛነት የመጣው በዛ መንገድ ከሆነ ድምቅ ብሎ ግልጥ ብሎ እግዚአብሔር በአገልጋይ ሳይሆን በልጁ በኩል ያቀረበውን ይህንን ታላቅ ድነት ቸል ብንል ብታፈገፍጉ እምቢ ብላችሁ ብትመለሱ እንዴት እናመልጣለን? በመላእክት በኩል እግዚአብሔር የደህንነት መንገድ ጠቆመን፣ በልጁ በኩል መዳኛ አቀረበን።